ዛሬ እስኪ አንድ ነገር ወደ አይምሮ መጣና እሱን ሼር ላደርጋችሁ ብዬ ነው። እሱ ምንድን ነው? በጣም የግድ አድርገን የያዝነው በጣም ሲሪየስ አድርገን የያዝነውን ነገር ዛሬ እንደው ድጋሚ ፈትሸን ብናየው ለማለት ነው የመጣሁት። ያ ማለት ምን ማለት መሰላችሁ? የግድ መሆን አለበት፣ የግድ መደረግ አለበት፣ በቃ የግድ ነው ብለን የያዝነው የግድ ያልሆነ ነገር ነው የምነግራችሁ ዛሬ። እሱ ምንድን ነው? ለምሳሌ ሰዎች ሁሉ እኛን መቀበል አለባቸው ብለን እናስባለን። የግድ ነው እና ያልተቀበሉን ሰዎች ያስጨንቁናል። ለምን? እኛን መቀበል ግድ አለባቸው ብለን ስላሰብን። ቆይ እኛ ያልተቀበልናቸው ሰዎች እኮ አሉ አይደል? ስለዚህ እኛ ሌሎችን አንቀበልም። ስለዚህ እኛ የማንቀበላቸው ሰዎች እንዳሉት ሁሉ እኛንም ሁሉም ሰው ሊቀበልን አይገባም። ስለዚህ ባልተቀበሉን ሰዎች መናደድ ማቆም አለብን። አይቀበሉን። ያልተቀበሉንን ሰዎች እንተዋቸው። ጸጋችንን ባይቀበሉ፣ ሀሳባችንን ባይቀበሉ፣ እኛን ኢቭን ባይቀበሉ አይቀበሉ። እኛም የሌሎችን ሀሳብ ያለመቀበል መብት አለን። ሰዎችን ያለመቀበል መብት አለን። ሌሎች ሰዎችም መብት እንዳላቸው እናስብ። ስለዚህ ተቀባይነት ለማግኘት አንጋጋጥ። ያልተቀበሉን ሰዎችም ደግሞ የበለጠ አይምሯችንን ሊይዙን ሊያስጨንቁን አይገባም። የግድ አይደለም። እኛን መቀበል ሰው አይጠበቅበትም። የግድ አይደለም። በቃ የተቀበሉን ሰዎች ላይ ኢንቨስት እናደርጋለን። ጊዜያችንን፣ ሀሳባችንን፣ ጸጋችንን የተቀበሉን ሰዎች ላይ ብቻ ኢንቨስት እናደርጋለን። ካልተቀበሉን አልተቀበሉንም። በቃ ጌታ ኢየሱስ ወዳደገበት ሀገር ሄዶ አልተቀበሉትም። በእኛ ሀገር ያው አወኩሽ ናኩሽ እንደሚባለው አናጢ ሆኖ ለአንዳንዶች በር ሰርቶላቸዋል፣ ለአንዳንዶች አልጋ ሰርቶላቸዋል፣ ለአንዳንዶች የሆነ ነገር አስተካክሎላቸዋል። ስለዚህ ያንን ድሮ የሚያውቁትን አብሯቸው ያደገውን ወይም ደግሞ ሲያድግ ያዩትን ከልጅነቱ ጀምሮ ያዩትን አናጢ ሰው መሲህ ነው ብለው መቀበል አልቻሉ። ጌታ ኢየሱስ ምን አለ? ቤታችሁ የተፈታ ሆኖ ይቀርላችኋል አለና ተዋቸው። ጌታ ኢየሱስ ትኩረቱ የተቀበሉት ላይ ነው እንጂ ያልተቀበሉት ላይ አልነበረም። ስለዚህ የተቀበሉን ሰዎች ላይ እናተኩር። እናም ይህ ያልተቀበሉንን ሰዎች ላይ ጊዜያችንን ማጥፋት፣ ለማሳመን መሞከር፣ ራሳችሁን በማብራራት መድከም፣ እኔ እንዲህ ነኝ፣ እኔ እንዲያ ነኝ እያሉ ለማስረዳት መሞከር ከንቱ ድካም ነው። በቃ ካልተቀበሏችሁ ዞር በሉ። ካልተቀበሏችሁ ሀሳብ እንዳላችሁ ካልተቀበሏችሁ፣ እንደ ቁም ነገረኛ ሰው ካላዩአችሁ፣ ዋጋ ካልሰጧችሁ፣ ጊዜያቸውን ካልሰጧችሁ፣ እንደ ሰው ካላከበሯችሁ፣ እንደ ሰው ካልተቀበሏችሁ፣ ጸጋችሁን ካልተቀበሉ፣ ሀሳባችሁን ካልተቀበሉ ዘወር በሉና የሚቀበላችሁ እልፍ አለ። የሚቀበላችሁን ሰው እሱ ጋር ጊዜ ውሰዱ። የተቀበላችሁ ሰዎች ላይ ብቻ ትኩረት አድርጉ። ያልተቀበላችሁን ሰው ተውት። ትግል አያስፈልግም። ደግሞ ማሰብ ያለብን ወገኖቼ፣ የግድ አይደለም። ሰው ሁሉ እኛን መቀበል የለበትም፣ አይጠበቅበትም። ስለዚህ አትጨነቁ ልላችሁ ፈልጌ ነው። ይህንን መልእክት ለሚመለከተው ሁሉ ብለን ልንወስደው እንችላለን። የማይመለከታችሁ አይመለከታችሁም። ስለዚህ የግድ አይደለም። ከዚህ በተጨማሪም ደግሞ መወደድም የግድ አይደለም። ሰዎች ሁሉ እኛን መውደድ አለባቸው? የግድ አይደለም። የእግዚአብሔር ቃል ሲናገር ውደዱ እንጂ ተወደዱ አይልም። በቃ እኛ ሰዎችን ሁሉ በፍቅር ለመኖር በሰላም ለመኖር ለመውደድ የኛ ግዴታ ነው፣ የኛ ኃላፊነት። እንወዳለን እንጂ እንዲወዱን ብለን ማስክ ማድረግ ማጥለቅ፣ ድራማ መስራት፣ ግብዝ መሆን፣ ማስመሰል ምናምን አያስፈልግም። ሰዎች እናንተ እንደሆናችሁት እንደዛ እንዲወዷችሁ ነው ማድረግ ያለባችሁ። ለመወደድ ብላችሁ ክብር አትጡ። ለመወደድ ብላችሁ አትዋሹ። ለመወደድ ብላችሁ ሰው ማድረግ የሌለባችሁን ነገር ሁሉ አታድርጉ። መወደዳችሁ ለምንድን ነው የግድ የሆነው? ስለዚህ መወደዳችንም የግድ አይደለም። ሌላውን ትታችሁ መፈለጋችን ራሱ የግድ አይደለም። ሰዎች ለምንድን ነው እኛን የሚፈልጉን? የግድ አይደለም መፈለጋችን ራሱ። ሁሉም
ሁሉም ሰው ሊፈልገን አይችልምም፣ አይገባምም፣ የግድም አይደለም። ስለዚህ ለመፈለግ ተፈላጊነትን ለማግኘት የግድ አይደለም ወገኖች። ካልፈለጓችሁ አልፈለጓችሁ፣ ያልፈለጓችሁ ሰዎች ጋር ጊዜ አታጥፉ። ስለዚህ የሚፈልጓችሁ ሰዎች ላይ ትኩረት አድርጉ እንጂ የማይፈልጓችሁ ሰዎች ላይ ትኩረት አድርጉ። ሁሉም ሰው በእናንተ ሀሳብ መስማማት አይጠበቅበትም። ሁሉም ሰው ለእናንተ ዋጋ መስጠት አይጠበቅበትም። ብቻ ራስን መሆን፣ ትክክለኛውን ነገር ማድረግ እና ለራስ ክብር መስጠት፣ ከጌታ ጋር መስማማት፣ በጌታ ፊት መሆን፣ ከእግዚአብሔር ጋር መጓዝ፣ አካሄድን ከእግዚአብሔር ጋር ማድረግ፣ የቀረውን ለጌታ መስጠት። ከዛ ውጭ ግን እኛ ተሯሩጠን የገዛ ነው መወደድ፣ ተሯሩጠን የገዛ ነው መፈለግ፣ ተሯሩጠን የገዛ ነው ነገር ከኛ ጋር አይቆይ። የእውነት አይደለም፣ ጄኒውን አይደለም። ጄኒውን ያልሆነ የእውነት ያልሆነ መቀበል፣ የእውነት ያልሆነ መወደድ፣ የእውነት ያልሆነ መፈለግ፣ የእውነት ያልሆነ መስማማት፣ የእውነት ያልሆነ ዋጋ መስጠት ልክ እንደ አየር ነው። ቶሎ ነው የሚተን ነው፣ ቶሎ ነው የሚጠፋው። ስለዚህ ለሚቆይ ነገር የሚቆየው እንዴት ነው? እውነተኛ የሆነ ማንነት፣ እውነተኛ የሆነ ህይወት፣ እውነተኛ የሆነ ነገር ነው። ከዛ ደግሞ መቀየር የምንችለውን ነገር መቀየር ማንችለውን ደግሞ ነገር መቀበል በጣም አስፈላጊ ነው ልላችሁ ነው። ስለዚህ የግድ አይደለም። ተባረኩልኝ።